ሰላም ውድ የኢዊ ቤተሰቦች፣ እንግዲህ ዛሬ በዛሬው ውላችን በተለይ ሔዋን ወይም ኢዊ በዛሬው ውሏ ምን እንደምታረግና ምን እንደገጠማት ከነ መፍትሄው ያለውን ውሏን እንከታተላለን። በትዕግስትና በተመስጦ እያያችሁ ላላዩት ሼር እያረጋችሁ እንድትቆዩ እንመክራለን። እሁድ እረፍቴ ነው እና በጠዋት አልነሳም። አርፍጄ ወደ 2 ሰዓት 3 ሰዓት እንደዛ ነው የምነሳው። ስነሳ በቃ ውጭውን ነው ማየው። የመጀመሪያ ስራ ውጭውን ማየት ነው። ኦሬዲ ልጄ አባቷ ጋር የተኛቸው ተነሳው፣ መጋረጃዬን ከፋፈትኩ። ከዛ በኋላ ውጭውን እንዴት አደራችሁ ብዬ ይወጣለሁ ማለት ነው። ከዛም ቀጥታ ቁርስ ምናምን ማዘጋጀት አለብኝ። የልጄን ወተት ምናምን አጥሚትም ምሳ ከሆነ ሁሉ ነገር አዘጋጃለሁ። በጣም ያምራል። ከቤቴ ስወጣ ያለው ውጭ ያለው ፓርት በጣም ደስ የሚለኝ ሁልጊዜ ስነሳ ያው ቤታችሁ ያለው ቤታችሁ ስትነሱ ውጭውን ነው ቀጥታ የመጀመሪያው የምታዩት። በተለይ መስኮት አካባቢ የምትኖሩ ከሆነ ማለት ነው። ዛሬ ጉዳይ አለኝ። ይህን ጉዳይን ማስፈጸመው በረፍቴ ነው። ምክንያቱም በሰዓት ረጋ ብዬ እንድጠቀም ማለት ነው። እና በዚህ ሰዓት ምን እንደምጠቀም ዛሬ ምን ፕሮግራም እንዳለኝ አሳያችኋለሁ ማለት ነው። ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ሰብስክራይብ ያላጋችሁ ሰብስክራይብ አድርጉ። ሰላም ሰላም፣ ውድ የሆናችሁ የዩቲዩብ ተመልካቾቼ እንዲሁም የቲክቶክ ጓደኞቼ እንዴት አደራችሁ ብዬ ጀምሬያለሁ። ከእንቅልፌ እንግዲህ በአጭሩ አስመልክቻቸዋለሁ። ምክንያቱም የቤት እመቤት እሁድ ሲሆን ብዙ ነገሮች ስራ ስለሚበዙ አንዳንድ ነገሮች ቁርስ መስራት ሊሆን ይችላል፣ ወይም ደግሞ የተለያዩ ነገሮች ሊሆን ይችላል። ቤተሰቤን ማረጌ ጊዜ ነው ማለት ነው። እሺ ዛሬ እንግዲህ ፕሮግራሜ ምንድነው? መኪና አለን፣ የአንድ የገዛን መኪና አለን። ይህ መኪና በሆነ ጊዜ ጋራጅ ሄዶ ቼክ ይደረጋል። አንዳንድም እንክን ሲመጣበት ይሄዳልና በመኪና ዙሪያ ግን አንድ ነገር መንገር እፈልጋለሁ። የመኪናን አንዳንድ ነገር ላሳያችሁ ፈልጋለሁ። መኪና ግን ዱባይ ሀገር ውድ ነው። እኔም መኪና ስላለኝ አንዳንድ ነገሮችን ማውራት ፈልጋለሁ። መኪና ዱባይ ላይ ይጠቅማል አይጠቅምም፣ ይጎዳል አይጎድም የሚለውን ከራሴ መኪና አንፃር አንዳንድ ነገር ነግራችኋለሁ። በጣም መኪና ጠቃሚ ነገር ነው፣ በጣም ማለት ነው። ብር ላላችሁ ሰዎች በጣም በቃ ለመሰላችሁ አንዳንድ ነገርን ማከናወን ስትፈልጉ በፈጣን ነገር ማድረግ ትችላላችሁ። ያው ነገር ለማከናወን በጣም ጠቃሚ ነገር ነው። ግን ምንድነው ችግር አለ። አንዳንዴ መንገዶችን የማናቅ ሰዎች ሊኖር ይችላሉና መንገዱን ሳናቅ የሆነ ክስተት ወይ ስህተት እንፈጥራለን። ለምሳሌ ፓርኪንግ ሊሆን ይችላል፣ ወይ ደግሞ መጋጨት ሊሆን ይችላል፣ ወይ ደግሞ በተለያየ ምክንያት ስህተት ትፈጥራላችሁ። በዛ ስህተት ግን ትንሿ ነገር ግጥም ምን ቅጣት ፋይን ይመጣባችኋል። ምንም ማድረግ አትችሉም። ለምን ሆነ ማለት አትችሉም። ትንሹ ነገር በካሜራ ትያዛላችሁ። ቤተሰብ አሁን መኪናችን የሚወስድልን መኪና አግኝተናል። እንግዲህ ስለ መኪና አንዳንድ ነገሮች እየነገርኳችሁ ለትንሽ ሰዓት አብረን እንቆያለን። ይሄኛው መኪና ነው የሚወስድልን ለዛሬ። በዚህ መሰረት መኪናችን እየሄደች እንግዲህ መኪናችን ግዴታ ሙሉ ለሙሉ መታየት አለበት። በጣም ሰዎቹ ጥሩ ሰዎች ጎበዞች ስለሆኑ በጣም ብዙ መኪና ነው ያለባቸው። የኛን ዛሬ መጨረስ አይችሉም። ስለዚህ ጉዞ መሽቷል። ልጆቻችን ቤት ጥለን የመጣ ነው እና እንግዲህ በእግር እየሄድን ነው። እስቲ ከ3 አመት በኋላ በእግር እየሄድን ነው። ያው ፈጣሪ ደግሞ ሰላም ያርግልን፣ ያስተካክልልን፣ ነገሮችን ሰላም ያርግልን፣ ሀገራችንን ይጠብቅልን። የዛሬ ቪዲዮ እሁድ ቀን እንግዲህ በዚህ አልቋል ማለት ነው። በጣም ነው የማመሰግነው ስላያችሁልኝ። ቴንክ ሶ ማች። ጉድ ናይት